ጌታ እናንተ የምታስቡት ሌላ ነገር አስቤ ምናምን አይደለም። ሩታ በእናትሽ ሰክሞኛል። ምንድን ነው ወዴት ልትሄጂ ፈለገሽ? ሀሳቤን አስጨርሽኝ፣ አዳምጪኝ ምናምን እናንተን ስላስቀየምኳችሁ ደብሮኝ ነው እንጂ ይኸውልሽ ዳኒ እንደሚናገረው ማለት ነው እኔ አንተን መጠቀም ያደረጋችሁ ወይም ደግሞ ምናምን አስቤ አይደለም። ሲቀጥል ደግሞ እኔ ከዚህ በፊት እናንተ እንደዚህ እናድርግ ስትሉኝ፣ እንደዚህ እናስተካከል ስትሉኝ እምቢ ብያችሁ አላውቅም። ሁሉ ነገር አክብራችሁ እሺ እያልኳችሁ ነው ብዙ ነገሮችን ያሳለፍኩት። ስለዚህ እኔ እናንተን መጠቀሚያ ወይም ደግሞ ባጣ ቆይሽ ምናምን እንዳለው አይመለከተኝም። እኔም እኮ ማለት ስለሱ የምታወሩልኝ ስለማይመለከተኝ ነገር ነው። ግን እሱ ሳይድ ይዘሽ እንዳላያቸው ስላለሽ ብቻ ተከትለሽ እንዳላያችሁ ማለትሽ በጣም ነው የሚያሳፍረው። ለሰዓቱ ጭቅጭቅ እንዳይፈጠር በማሰብ ምን ያገናኘዋል? አንቺ ከማንም ጋር መኖር ትችላለሽ። እኛ እዚህ ቤት የሚመጣ ወንድ ማነው ብለን ጠይቀሽ እናውቃለን እንዴ? መብትሽ ለመኖር ከፈለግሽ ማንም ቢመጣ አይመለከተንም። የሚመጣውም አብርሃም ስለሆነ ከዛ በፊት የተፈጠሩት ነገሮች አይመለከተንም እኮ። ምክንያቱም ስለለመሰሽ አንቺ ለአንቺ እያገዝን እዚህ ቤት እየኖር ብዙ ነገር ለእኛ ነግረሽናል። ሜሪ አይደለም በእውነት አይደለም። የራቻ ተቀደጅ በእግዚአብሔር ሜሪ ብዙ ነገሮችን እኮ እኛ አንድ ላይ ያደረግን ሰዎች እና አይደል እንዴ? ለምንድን ነው ዛሬ ምንም እንደማያውቅ ሰው የምትሆኑት? አንቺ በጣም በእውነት የምሬ ነው። በጣም አስመሳይ ሰው ነሽ። እግዚአብሔርን አይደለም ገባሽ? ትናንትና ያኛውን ገጸ ባህሪሽን በአንድ ይቀየርሽ እዚህ ጋር መተሽ እኛ ደህና ነን ብዙ ነገር ብዙ ነገር እንዳሳለፍን ትናንት አይገባሽም ነበረ። ትናንትኛ ለአንቺ የከፈልነው መስዋዕትነት አይገባሽም ነበር። ዛሬ ሌላ ነገር ሲጀምር ሌላ ህይወት ሲጀምር አንቺን ሳይመርጥ ሲቀር ሌላ ፍቅር ሲቀበል ታየሽ። ከእኛ ጋር ያሳለፍሽው ነገር ብዙ ነገሮችን እኮ ያሰብሽው ሴራና ተንኮል ስላለ ለሴራውና ለተንኮል ደግሞ የምናስፈልግሽ እኔና ዳይ በአንቺ ቤት እናንተ ሴረኞች ናችሁ ማለት ነው። ማለት አንቺ ለዛ አስበሽ ነው የደወልሽልን። በጤነኛው ቢሆንማ ጤነኛ አመለካከትማ ቢሆንማ ጠቀምሽብን ነበር። እያንዳንዱ ነገር እኛ አብርሃም እዚህ ቤት እንዲመለስ ምን እያደረግ ከጎንሽ ሆነ መጠቀሚያሽ ነበርን። ገባሽ? ልክ አንቺ አብርሃም እጅሽ እንደገባ እርግጠኛ ስትሆኚ አልገባችሁም እንጂ እኛ ሴረኞች ነን እያላችሁ እንደዛ ነው ያንቺ ሀሳብ። አንቺ አሁን ቀመር እያሰብሽ ነው። አሁንም ቀመር እያሰብሽ ነው። እናንተ ሴረኞች ናችሁ ማለት እንደዛ ነው የምታስቢን አይደል? እንደዛ የሆነውም ደግሞ ሁሉ ነገር ነው የአንቺ ነገር ሁሉ ነገር ነው የጠፋብኝ። እንትነቱ ማንነቱ ማንነትሽ በሁሉ ነገር ጠፍቶብኛል። እሺ በጣም ምንም ነገር ይጥፋና በቃ ይቅርታ ብቻ አድርጉልኝ። እሺ ስሚ እንውጣ። ተረዳሽ? እኔን አሳልፊ። አንቺ ቅርታም ተቀበያት። ያልጨረሽው ነገር ካለ ከእሷ ጋር ጨርሺ። እኔ ግን በቃኝ። ከዚህ በላይ እንደዛ ውሻ አድርጋ ከቤት ያስወጣች ልጅ ዛሬ ደግሞ ልክ እዛ የሆነ ነገር ሊሆን ሲል ለመጠቀሚያነት ስጠራኝ አልመጣም። የዛንም ቀን ጥፋት እርሰውና ፕሊስ በቃ በጣም ብዙ ጊዜ ስላሳልፍ ነው ጓደኝነት ስለ ወንድምና ስለ እህትነታችን ብለህ ይቅርታ አድርግልኝ። ይቅርታ ላደረግልሽ እግዚአብሔር ጨረስኩ። እኔ ገባሽ? አምደን በቃ እዚህ ጋር ጨርሻለሁ። ከአንቺ ጋር ምንም ይቅርታ የሚያጠያይቀኝ ነገር የለም። አስወጪ ሜሪ። ገባሽ? የተጀመሩ ነገሮች ዛሬ ቅርታ ስላስቀረሽ የሚቆም እንዳይመስልሽ። አይቆምም። በዚህ ያህል ዳኒ ምን ብትፈልግ ነው? በዚህ ያህል ዳኒ ይቅርታ የሚጠይቅ ምን ብታስብ ነው? ይቅርታሽን አልቀበልም እያለኝ ስላለ ብቻ ነው አይደለ? ሁሌ መሳሪያ እንደማሉ ወጪ ገባሽ? ሁሌ አንቺን ህይወት ለመመለስ የአንቺን ኑሮ ለማስተካከል ምናምን ሁሌ እንደ መሳሪያ የምጠቀም አይነሱ አይደሉም። እኔም ጭንቅላታ ላይ ማስተዋል እችላለሁ። ገባሽ? እንዳልኩባቸው ነገሮች ብቻ ነው ከጎንሽ ነው። ይኸውልህ አይ ነው በቃ ማለት ባለፈው የተፈጠረው ነገር ሊሆን ይችላል እንደዚህ እንድታስብ ያደረገክ ግን አይደለም። ከዚህ በላይ ምን እንድታደርጊ ነበረ? እንዲህ ሻንጣችሁን ይዛችሁት ኢቭን መጀመሪያ ላይ ማለት ነው እንደ ፕራንክ አድርገሽ የልብሽን ተናግረሽ ነበር። አለፍ ነው ገባሽ? ኦኬ ፕራንክ ነው አይደል? ሁለተኛ ጊዜ ግን አንተ እዚህ ቤት እንድትኖር አልፈልግም፣ አንተን እዚህ ቤት እንዲያይ አይፈልግም ምናምን ብለሻለ። ስለዚህ አሁንም ሲመጣ እኛ እዚህ ሲመጣ አሁን እንድትኖር አልፈልግም አይደለም በሰዓቱ ብቻ ያን ነገር እንዲህ እንዳይፈጠር ብዬ ነው እንጂ እንድትኖር አልፈልግም። አሁንም ሊመጣ ይችላል ሱ ያ ነገር እንዳይፈጠር እኛ እንውጣ። አስውጭ ገባሽ? ሜሪ አንቺ ትንሽ ቆይ። ኧረ እኔ መሄድ ነው የምፈልገው። ምን ማለት ቆይ ኧረ በእናትሽ በቃ አሰለችሽ። ምንድን ነው የፈለግሽው እንዴ? አንቺ እንደተናገርሽ ተናግሬሽ እንውጣ እንዴ? አንቺ ዲስስፔክት እንዳደረግሽ ዲስስፔክት እናደርግሽ እንዴ? ምንድን ነው ፍላጎትሽ? በቃ ሱጭን አንፈልግም።
እኔ በተለይ እኔ በቃ ራሴ ወክዬ እናገራለሁ። ሜሪ ከቆየች ትቆይ፣ እኔ አልፈልግም ከአንቺ ጋር መቆየት። እሺ በቃ ማለት ምክንያቱም ዛሬ ያለ ምክንያት አይደለም እኔን እንደዚህ ይፈልግ ነው አይደለም። እዛ የተጀመረ ነገር ደግሞ አይቆምም ሩታ። እሺ ስለዚህ ጉዳይ መለከት አሳይሻለሁ፣ ምን ማድረግ እንደምችል አሳይሻለሁ። ዳኒ ስለዛ ጉዳይ አንተ የፈለግከውን ማድረግ አለ ምንም ማድረግ። ለዛ ምን የፈለግሽኝ በጣም ገብቶኛል፣ ለምን እንደፈለግሽኝ ትናንትና አስፈላጊ ሲሆን ዛሬ ደግሞ አንቺ በጣም ምንም ማድረግ። እኔ ስለዛ ጉዳይ አይመለከተኝም። እኔ ግን አንቺ ከኔ ጋር ይቅርታ እንድታደርግልኝና ይቅርታ ይሻልን በቃ ችግር የለውም። ነው ሜዲያ ተቀበለኝ። ይቅርታ አድርጊላት። እኔ አላረግም ዝም ብለን በቃ ዝም ብዬም አልልም በቃ አላረግልሽ መቼም ነው ለአንቺ ይቅርታ ማላረግ። በጣም በተደጋጋሚ ነገሮችን ማለት ነው አንድ ቀን ስሚ እያንዳንዱ እየጎዳሽ የመጣሻቸው ነገሮች በቂ ናቸው። ገባሽ? እኔ ከአንቺ ጋር ምንም ኖሮኝ አይደለም። እንደ ወንድም ግን ጉዳቴ ስላመመኝ ነው ከጎንሽ የነበርኩት። እርግጠኝነት ይኸውልህ የአንድ ቀን ጥፋት አይደለም እንደዚህ እያበሳጨክ ያለው። ዛሬ አንቺ ማነው እንደዚህ አስፈሳ አድርጎ የሳለሽ? ግን አልገባኝም። ምንድን ነው የሚልሽው? ዳኒ ከዚህ በፊት ያጠፋሁበት ጥፋት አለ? ምን እያወራሁሽ ነው? አውቀሻል እኮ ዳኒ እየሆነ ያለው ነው ይችላል። ሜሪ እኔ ናትሸውጅ መሩታ እንደፈለግሽ እዚህ ጋር እንባ ብታወጪ ማለት በቃ አንድ ቀን ባጠፋው ጥፋት እዚህ ልክ ቂሚትብኛል ብዬ አላሰብኩም። ሩታ ትክክል ነው ብለሽ ታስቢያለሽ? እንደዚህ ባንድ ይቀየራል ብዬ አላሰብኩም። ምክንያቱም እኔና ዳኒ መሀል ሩታ የምትፈልጊውን አታውሪ። ትክክል ነኝ ብለሽ ታስቢያለሽ ወይ? ልክ እንዳልሆንኩ እኮ ስለገባኝ ነው ይቅርታ ጠይቀው የፈለኩት። እሱ ጋር ልክ አይደለሁም እኮ ልክ እንዳልሆንኩኝ እኮ ችግር የለውም። ተጸጽቼ ይቅርታ ጠይቀው ስፈልግ እንደዚህ ሆነ። ግን በቃ እንዲህ መሆኑ እንዳይደብርሽ ያልካረግሽን ነገር እኔ ስጋ ይዞ ይልቁጭ አልኩሽ እኮ ማለት ሜሪዬ በጣም ብዙ ነገር እኮ አሳልፈናል። እኔና የዳኒ እንደዚህ በጣም ረጅም ጌታ በጣም ከዚህ በፊት አሁን ሰሞኑን የተፈጠረው ከዚህ ከአመት በፊት የነበረው ምናምን አይደለም፣ በዚህ አመት የተፈጠረውን አይደለም። ረጅም ጓደኛሞች ነበርን፣ ግን በአንዴ ጥፋት እንደዚህ በአንዴ መቀየሩ ለእኔ በጣም ሩታ የሆነ ከበደኝ። ለዛ ብቻ ችግር የለውም። አሁን የጠየኩሽን ጥያቄ ብቻ መልሽ። ወዴት ለመሄድ ፈልገሽ? በቃ ማለት ትችዋለሁ። ባለፈው እኔ ከአንደው ፕሮሰስ እንዳልሽው እናንተም እዚህ ያላችሁ ምናምን የነበረውን ነገር ትችዋለሁ። ምክንያቱም ምንም አይጠቅመኝም እዚህ ከእናት ከአባቴ ከእናንተ ከጓደኞቼ ከእህት ከወንድሞቼ ጋር ማሳልፈው ጊዜ ይበልጥብኛል ብዬ አስቤ አሁን ከማሳልፈው ችግር እናንተ ስለምትበልጡብኝ እሱን ትችዋለሁ። ግን ማሚም ጣያለችኝ ስለሆነ አትሊስት እሷ ከምትመጣ እኔ ልሂድ ብዬ ነው ፋሚሊ ቃል ታስቤ ነበር። ነገር እንዳታደርግ እግዚአብሔር እንደዛ ነው። ለዛ ብቻ እና በቃ እናንተን ስላስቀየምኳቸው አትሊስት መፍትሄ የሚሆን ነው። ማሚ መምጣት ከፈለገች ትምጣ፣ ምንም ችግር የለውም። ችግር እሱ ብለሽ ምን ቤት ለመቀየር ፈልገሽ ነው ወይስ አይደለም? አትሊስት ሳምንት ወይ 15 ቀን ቢቆየ ነው በቃ። እናቴ ምንጣ እያለች ያስጨነቀች ነው ደጋግማ። ትናንትና መሄዳለሁ ብያት እመጣለሁ ብያት ምናምን ተነስቼ ነበር ከዚህና ብዙ ነገሮችን አሰብኩኝ። አንደኛ ከእናንተ ጋር ሰላም ስለወር ብሄድ ይደብራል። ሁለተኛ ነገር ደግሞ ደስታ ምናምን መታው ነበር እና እዚህ ያለው ነገር ሰላም አድርገሽ ይቺና ሲቀጥል አሁን በተፈጠረው ነገር የሆነ ከፍቶች ተደብረሽ ምናምን ትሄጂ ይመስላችኋል ብዙ ሰዎች አሉኝ እና እኔ እንደዛ አይደል እንደዛ ተሰምቶኝ ሳይሆን ለዛ ነው በቃ መሄድ አይጠበቅብሽም። ታዩ መሄድ የፈለግሽው ለምን እንደሆነ ገብቶኛል። ታዩ አይ ማሚ በጣም እያስጨነቀችን ነው። ሜሪ ልምጣ ምናምን እያለች ነው። ምን ችግር አለው? ትምጣ። ለምን እሷ ከምትደክም እኔ ብሄድ አይሻልም? አየር መቀየር ለእሷም ጥሩ ትምጣ። እሷ አንቺ መሄድ አይጠበቅብሽም ማለት እዛ ብሄድ አትሊስት እናቴን ብቻ አይደለም ማገኝ እህት ወንድሞቼንም የሆነ ፓቲን ዘመድ አዝማድ ምናምን ሰብሰብ እንላለን ብዬ ስላሰብኩኝ ነው። ለንደን 15 ቀን እዛ ላይ ብቹን አፍቆኛል ብላ በጣም ብዙ ጊዜ እየጠየቀችኝ እኮ እኔ ነገር አሳምናታለሁ። ችግር የለም